ቀጣዩ ጥያቄ አንድ የትምህርት መስክ ወይም ስተዲ ፊልድ ከኔ ፍላጎት ጋር መጣጣሙን በምንድን ነው የማውቀው የሚለው ነው። ይሄ በጣም ቀላል ነገር ነው። ወደ ሃይ ስኩል ትመለሱና ሃይ ስኩል ላይ ምንም አይነት የትምህርት ደረጃ ላይ ሆነን ነገር ግን ሰው ስለሆንን ሁሉም ኮርስ ልንጠላው አንችልም። ሁሉም ኮርስ ላይ ይመቸን አይችልም። የሆነ የሚመቸን ኮርስ ይኖራል፣ ሳብጀክት ይኖራል። ስለዚህ የሆነ 40 ደቂቃ ምንም ሳይሰማን የሚጨርሰው ሳብጀክት የትኛው ሳብጀክት ነው? ወደኋላ መለስ ብሎ ማስታወስና እዛ ውስጥ መፈለግ ራስን ከዛ ሳብጀክት ጋር ሊያያዙ የሚችሉ ትምህርት መስኮችን መፈለግ። ምክንያቱም እያንዳንዱ ታች የተማርነው ትምህርት ቤዛቸው ነው አሁን ለምትመርጧቸው የትምህርት መስኮች ወይም ስተዲ ፊልዶች። ስለዚህ ቀለል ለማድረግ ታች ባዮሎጂ እና ኬሚስትሪ በደንብ ደስ ብሎት የሚሰራ ሰው የምትሰራ ከሆንክ የጤና ፊልዶች ሁለቱ ኮርስ ላይ ቤዝ ያደርጋሉ። ሞስትሊ የአግሪካልቸር ፊልዶች እዚህ ላይ ቤዝ ያደርጋሉ። ራሱ የባዮሎጂ እና የኬሚስትሪ ዲፓርትመንቶች ራሳቸውን ችለው አሉ። በፕሮግራም ደረጃ የመጀመሪያ ዲግሪ ይሰጣል በራሱ ባዮሎጂ ዲግሪ ኤንድ ኬሚስትሪ ዲግሪ። ስለዚህ 3 ፊልዶች አማራጮች አሏችሁ ማለት ነው። ስለዚህ እሺ ባዮሎጂ እና ኬሚስትሪ በጣም ጥሩ ነኝ፣ ጤና አግሪካልቸር ፊልድ ኤንድ ራሱ ባዮሎጂ እና ኬሚስትሪ ዲፓርትመንት ሆኖ ደግሞ ከ3ቱ እንዴት የምለይበት መንገድ ካላችሁ ደግሞ ወደ ጤናው ዘርፍ ጠጋ ስትሉ ምን አይነት ማይንድሴት ይፈልጋል? በትዕግስት ቁጭ ማለት፣ ነገሮችን በትኩረት የማየት ምክንያቱም ከሰው ህይወት ጋር የተገናኘ ትምህርት ስለሆነ በትኩረት ትምህርትን ለረጅም ሰዓት የማንበብ ብቃት አለኝ የለኝም ብላችሁ ጠይቁ። ካለ ወደዛ ጆይን ማድረግ ቢኮዝ እንደ ፋውንዴሽን ባዮሎጂ እና ኬሚስትሪ ጥሩ ነገር አላችሁ። ብትቀመጡ ደግሞ የማይሰለቻችሁ ትዕግስት ያላችሁ ሰዎች ከሆናችሁ ደግሞ ወደዛ ብትገቡ። ሌላው ኬሪንግ ውስጣችሁ ማዘን የሚችል በጣም ሩህሩህ አይነት ልቦና ያላችሁ ስትሆኑ ደግሞ እዛው ሰው ከመርዳት ጋር ስለሚገናኝ ወደዛ ብትሄዱ የተመከረ ይሆናል። ሰው እንደዚህ ያላችሁ ማቴማቲክስ እና ፊዚክስ ደግሞ በጣም ጸዴ ፍላጎት ያላችሁ በደንብ የምታጫወቱት ማቱሱንም ፊዚክሱንም ከሆነ ደግሞ አይ ስትሮንግሊ ሪከመንድ ዩ ላይክ ራሱ ፊዚክስ እና ማቴማቲክስ ዲፓርትመንትን ጆይን ብታደርጉ። እዚህ ጋር የራሴ ምክንያት አለኝ። ሀገራችን ወደፊት ቴክኖሎጂን ኦን ማድረግ ትፈልጋለች። ሀሳቡም ወደዛ ነው። ልክ አሜሪካ ላይ ብቻ ቤዝ ያደረገ የነበረ ቴክኖሎጂ ወደነ ቻይና እና ራሽያ እያለ ሌሎች ሀገሮች እንደሰፋ ሁሉ ኢትዮጵያም የራሷ የሆነ የራሷን ሕዝብ ዳታ ራሷ ማኔጅ አድርጋ ሴኪውርድ የሆነ የቴክኖሎጂ ኢንቫይሮንመንት መፍጠር ትፈልጋለች እንደ ሀገር። እሱ እንዳለ አውቃለሁ እና ለዛ ግን ዝም ብሎ በማውራት አይመጣም። ማቴማቲክስ እና ፊዚክስ የሚረዳ እሳት የሆነ ጀነሬሽን ያስፈልጋል። ስለዚህ ፕሊስ ለዚች ሀገር ሳክሪፋይስ የሚያደርግ ጀነሬሽን እንፈልጋለን። ስፔሻሊ ፊዚክስ እና ማትስ በደንብ እቃቃ የምትጫወቱበት ልጆች ካላችሁ አይ ስትሮንግሊ ሪከመንድ ዩ ፊዚክስ ዲፓርትመንት እና ማትስ ጆይን አድርጋችሁ ፋውንዴሽናችሁን በጣም ካተለቃችሁት በኋላ ኔክስት የቴክኖሎጂ ፊልዶችን ጆይን ማድረግ። ከዛ ትልቅ ቤዝመንት አላችሁ ከታች ቲዮሪውን ብትን የሚያደርግ ከቴክኖሎጂ ጀርባ ያሉት ሁለቱ ሳብጀክቶች ናቸው ሞስትሊ። እነሱ ላይ ጥንቅቅ ያለ እውቀት ሲኖራችሁ ቴክኖሎጂ ምንም ቢወራ አንደርስታንድ የማድረግ እጥረት አይኖርባችሁም እና እሱን እመክራችኋለሁ። ሌላው ማትስና ፊዚክስ ላይ ጥሩ ስትሆኑ ኢንጂነሪንግ ፊልዶች ሞሮፍ ቤዛቸው ሁለቱ ኮርሶች ናቸው። እሱንም ጆይን ብታደርጉ። አይ ኖ ኢንጂነሪንግ ላይ ስራ በብዛት የለም ወተን ስራ አናገኝም የሚል የሚወራ የተሰማነው ወሬ ያለ፣ እሱ ሌላ ኢሹ ነው። ሪሊ ስራ ጠፍቶ ነው ወይ የሚለው የራሱ ጥያቄ ያስፈልገዋል። ቢሆንም ግን ስትገቡም ትንሽ ስለሆናችሁ ስትመረቁም ትንሽ ስለምትሆኑ እመኑኝ በእናንተ ሰዓት ስራ ማጣት የሚባል ነገር አይኖርም። ፊዚክስ እና ማትስ እያዝናናችሁ የምትሰሩ ልጆች ኢንጂኒሪንግን ደግሞ ጆይን ብታደርጉ መክራችኋለሁ። በሶስተኛ ደረጃ ደግሞ ቴክኖሎጂ ብትመጡ ይሄ ክሪቲካል ቲንኪንግ ሎጂካሊ ማሰብ
የሚያዝናናችሁ ደግሞ ስትሆኑ ወደ ቴክኖሎጂ ብትመጡ ከፕሮግራሚንግ ጋር በተያያዘ ጥሩ ውጤታማ የመሆን እድል ይኖራችኋል። በሶሻል ሳይንስም እንደዛው ነው። ምን አይነት ሰው ነበራችሁ? ከሰው ጋር ያላችሁ ሶሻቢሊቲ የሚመቻችሁ ሳብጀክት የትኛው ነበር? እሱንም ማገናኘት ከጋዜጠኝነት ጋር ጆርናሊዝም ጋር የተገናኘ ማይንድሴት አለኝ ወይ? ሰው ከመርዳት ሶሻል ወርክ ላይ በደንብ የሰውን ስነ ልቦና ከመረዳት ስነ አእምሮን የማወቅ ፍላጎት ካላችሁ ደግሞ ወደ ሳይኮሎጂ ጆይን ማለት አሉ፣ ይገናኛሉ። ስለዚህ ይህንን ለእናንተ የቤት ስራ ልስጣችሁ። እኔ እንደዚህ አይነት ሰው ነበርኩ ታች። ስለዚህ ከዚህ ፊልድ ጋር ሊሄድ የሚችለው የትኛው ነው ብሎ ኤአይንም ብትጠይቁት ሪከመንድ ያደርጋችኋል። ግን ኤአይን ስትጠቀሙ በጥንቃቄ እንዲሁም ደግሞ አብሬ እመክራችኋለሁ። ስለዚህ የትኛው የትምህርት መስክ ከፍላጎቴ ጋር ይጣጣማል፣ እንዴት ልወቀው ለሚለው መልስ እየሰጠ ነው ማለት ነው። ሌላኛው ካገዛችሁ የምጨምርላችሁ ኢንተርቴንመንት ላይ በደንብ ሰዓት ሰጥተን እንደምንዝናናው ሁሉ ለኢንተርቴንመንት ስንል ማንኛውንም ሶሻል ሚዲያ ኮንሱም እናደርጋለን። ነገር ግን ለቁም ነገር ብለን የምንሰማው አለ ጋይስ፣ ሁላችን ቁም ነገር ስንሰማ ረጃጅም ፖድካስት እየሰማን ከሆነ ረጃጅም ሾዎች እያየን ከሆነ ተመስጠን ሰዓቱ እንዳለቀ እንኳን በማናቅበት ሌቭል እያየን ከሆነ ፋይንድ ዩርሰልፍ ኢን ዳት ቪዲዮ። ሰው ያለምንም ምክንያት ለሲሪየስ ነገር ጊዜውን አይሰጥም፣ ለዛውም 1 ሰዓት 2 ሰዓት። ስለዚህ እዛ ውስጥ የትኛው ቶፒክ ነው እንደዚህ ስቲክ አድርጌ እንድቆይ ያደረገኝ የሚለውን ፈልጉት። ያው በተፈጥሮ ሀሜት ምናምን የሰው ወሬ ምናምን እንድንመሰጥ ያደረገ፣ ግን እያወራሁ ያለሁት ኖሌጅ በሚባል ሌቭል ረጅም ሰዓት ልንሰማው የፈቀድነው ቪዲዮ፣ ረጅም ሰዓት ልናነበው የፈቀድነው የፌስቡክ ብሎግ እዛ ውስጥ ምን ቢኖረው ነው ስቲክ ያደረግኩት ብላችሁ ራሳችሁን ፈልጉ። ይሄኛውም ያግዛችኋል የትኛውን ፊልድ ትመርጡ ሰክሰስፉል እንደምትሆኑ ማለት ነው። ካችሁ ደግ አይለፋችሁ።